ነው የሚያስፈልገው ለዚህ እንጂ እዚህ ሰውዬ ጋር እንዳልከው እጁ ረጅም ነው ብለካል። እዚህም ሰው ሊኖረው ይችላል። እኔ መኖር እፈልጋለሁ፣ አላማ አለኝ። ገና ወደፊት አሜሪካ ሄጄ ተምሬ ልጆቼን ማሳደግ ብዙ ህልም ያለኝ ሰው ነኝ እና ህልሜ ላይ ሳልደርስ በአጭር መቀጠፍ አልፈልግም ከእንደዚህ አይነት ወንበዴ ማፊያ ጋር። እኔ ህግን ከሚያውቅ ሰው ጋር በህግ ነው እንጂ መሄደው እንደዚህ አይነት እየሄደ ሰውን ከሚያስፈራራ ምናምን ተስፋ ከቆረጠ ሰው ጋር ከጋንግስተር ጋር ምናምን ደቡብ አፍሪካ ላይ ማለት ነው። ሁሉም ሰው እንደዚህ ነው። አገሪቷ ህጉ እስከዚህም ነው። ሰው በየሄደበት ሁሉ ይሄን ብር እንደዚህ እየሰጠ እንደዚህ አይነት ተንኮሎች በትንሽ ብር ሰው ያስገድላሉ። ምናልባት ሰምተሽ ከሆነ አሮን በጣም ተንኮሎች የበዛበት አገር ነው። እኔ ያንንም ሽሽት አጠገቤ ወንድሜ ምለው እከሌ ምለው ዘመድ ስለሌለኝ እህቶቼ አንድ ትንሽ ወንድም አለኝ። ይሄ ሁሉ ባለበት ላይ ነው እሱ በነፍሳችን ሲጫወት። አቅም የላቸውም፣ ዘመድ የላቸውም፣ አቤት ብሎ የሚል ሰው የለም ለነሱ ብሎ በኔ ላይ ይሄን በደል አድርሷል። ይሄናል አመት የሰራውበትን ብሬን ካልኩሎ ቁርጥም አድርጎ በልቶ ጭራሽ እኔንም ምን አድርጎ አሳግተኛል ብሎ የሌለ ሐሰት ውንጀላ ሰጥቶ ከአገሬ ከዛ ሀገር ከነ ልጄ ከነ ሚስቴ ጥዬ እዛ ሱቁንም እንዳለ ለራሳቸው እዛ ጥዬ ቤቱንም ባዶ አድርጌ ትቼ ማንኪያና ሹኪያ ሳይቀር ሸጬ ነው በዛ ብር ተሳፍሬ አገሬ ኢትዮጵያ የገባሁት። ወላሂ የተኛውበትን የምቀመጥበት ነገር መሰለ። ኮሜንት ላይም ዮኒ ማኛ ጋር ሂድ እያሉ ነው። ዮኒ ማኛ ጋር ብትሄድ ይሻላል። ምክንያቱም እሱ አትሊስት አሜሪካ ነው የሚኖረው። እኔ አሁን ኢትዮጵያ ልገባ ትንሽ ጊዜ ነው የቀረኝ። እዚህ ሀገር እንኳን ሆኜ ማንንም አልፈራም። በህግ የሚተዳደር ሀገር ነው። ማንም የሰውን በር እንኳን ማንኳኳት አይችልም እዚህ ሀገር። ግን እኔ በቅርቡ ኢትዮጵያ ምገባ ሰው ነኝ። ከ2 ወር በኋላ ሀገር ይገባለሁ። ኢትዮጵያ ውስጥ ደግሞ አንድ ሰው ገዝቶ ቢያስገድለኝስ? እኔ መኖር እፈልጋለሁ። ወደ አሜሪካ ቢሆን የምሄደው ጉዳይ ግን ይዝልክ ነበር። ለምን አሜሪካ ውስጥ ማንጫፌን ይነካኛል። ግን እኔ ኢትዮጵያ ስለሆነ የምሄደው ከማፊያ ጋር ከእንደዚህ አይነት ህገወጦች ጋር ጋንግስተሮች ጋር ምናምን አላወራም፣ ዲል አላረግም። ግን ለአንተ የምመክርህ እኔ አንደኛ ቪዲዮ ብትሰራ፣ አንተ ቪዲዮ ብትሰራ እኛ ሼር ዲዩት እናደርግልሃለን። እሺ እኔም እኮ አንደኛ ነገር እናንተ ከሰው ከህብረተሰቡ ጋር የተደራሽነታችሁ የተሻለ ስለሆነ ከኔ በበለጠ ያንንም ለመናገር ያክል ነው። እና ደርሼም ቢሆን ሰው ጋር እንደዚህ ሀቄን የሚያወጣና ለኔ ብሎ ለምሳሌ 5500 ሰው እየሰማክ ነው። ከዚህ ውስጥ አንድ ሰው መርዳት የሚችል ይሆናል። ከዚህ ውስጥ አንድ ማፊያ ይኖራል። ለምሳሌ አንተን አሁን ፎሎ አድርጎሃል፣ በውስጥ መጥቶ እኔ ጨርስልሃለሁ ምናምን ሚልክ ሊኖር ይችላል። እና ግን ደረሰ እሺ እና ማለት ነው ቪዲዮ ለምን አትሰራም? ግን መጀመሪያ ግን እህትህ ሀገር ቤት ብትገባ አይሻልም? እቴን እሷ ምንም ማድረግ አይችልም፣ ምንም ላደርጋት አይችልም። ለምን ከሷ ልጆች ወልደዋል፣ 5 ልጆች ወልደዋል። በመሀል ላይ ብዙ አይነት ጥሎች ይፈጠሩ ነበሩ። ሲፈጠሩም እንደ ቤተሰብ እየፈቱት ኖረዋል እነሱ ማለት ነው። እኔ ደግሞ በታይሙ ምናልባት አንተ እንትን ስትል ቅልቦችን ላገናኘው በህግ እንዲፈታ ጉዳዩ በህግ ትፈልጋለህ? ቅልቦችን ላገናኘህ በህግ እኔ ራሱ እዚህ እኮ ለመከራከር ሽማግሌ ጋር ለመከራከር ሁላ ፈልጌ ነበር። ግን በእጄ ሽምግልና ጋር የሚሄድበት የግድ ሽማግሌዎች አሉ፣ የባህል ሽማግሌዎች። ብር አሲዝ ይባላሉ። ገብቶሻል? ሽማግሌ በብር ነው እንደሚሰሩት እንዴ? እዚህ የደቡብ አፍሪካን ህግ የደቡብ አፍሪካን እንትን ምንድነው ኬዝ እንደዚህ አይነት ችግሮች የሚፈቱ እስከ 100,000 እስከ ሚሊዮን አሲዞ ነው ቁጭ ብሎ የሚከራከሩ። ማን ነው የሚይዘው ብሩን? ሽማግሌ ያረጉታል። ሽማግሌዎቹ ብሩን ነው እንደሚያረጉት ያረጋሉ። ተበርቼ ሰላምን የምናቃለው ይቀሙበታል። እኔ ምን አውቃለሁ፣ ወላሂ እኔ ምን አውቃለሁ። ግን የሚያደርጉት ሽማግሌ ጋር ራሱ ውስጥ በእንትን ሲያዝ ብር አሲዘሽ ነው የምትከራከሩ። እኔ ይሄን አቅም ከየት አባቴ እኔ በብር የሚሰራበት ዘመን ላይ ደረስን ጋይስ። ሽማግሌ እኛ የምናውቀው ሰው ለማስታረቅ ሰው ለማስማማት ለፈጣሪ ብለው ሰው ማስታረቅና ማስማማት የሚወዱ ነበር ሽማግሌ የሚባሉት። ወጣትም ሆነ ምን ሽማግሌ ሲባል አስታራቂ ማለት ነው። ሽማግሌ ያ ጊዜ ቀርቷል። አሁን እነዚህ ማለት በብር ከሆነ የበለጠ ለከፈላቸው ነው የሚሰሩት። በብር ከሆነ አንተ ጥፋተኛ ሆንክም አልሆንክም የበለጠ ከከፈልክ ካንተ ጋር ይቆማሉ። የሆነ ካሽንኬሪ ነበረ ልመጣ አካባቢ ስሰራ የነበረ እሱ ተቀምጠ ስራ ያለኝ ካሽንኬሪ ማለት ነው። ካሽንኬሪ እንደ ማከፋፈያ ማለት ነው፣ እቃ ማከፋፈያ። እና እኔ ምሰራው የነበረው ዶር ቼከርስ ነኝ። በር ላይ ነው ቆሜ ሰው ከፍሎ ምን ብሎ ጨርሶ በር ላይ እቃውን ይዞ ሲመጣ ቼክ አደርጋለሁ። እንደዛ እያገለገልኩ አመት ከምናምን ቆይቼ እያለ ሾፑ ሲከስርበት
አንተ ተመሳጥረሃል አለኝ። እኔ ምን አድርጌያለሁኝ? እኔ በር ላይ ነው ቆሜ ቼክ የማደርገው፣ ስሊፕ ነው ቼክ ማደርገው። ከፍሎ ሲመጣ በነፃ ይዞ ይምጣ በዱቤ ይዞ ይምጣ፣ እኔ ማቅ ነገር የለም። ግን በር ላይ ቆሜ ነው ቼክ ማደርገው ስሊፕ ይዞ እስከመጣ ድረስ። ሌሎቹ እዛ ጋር ካሼሪ አለ፣ የቤቱ የሱቁ ቁልፍ ያለው ሰው አለ፣ እነሱን ጠይቃቸው ብያልኩ። ሄዶ እነሱን ጠየቀ። መጨረሻ በማስረጃ ተረጋገጠ። እነሱ እቃ እንደሚሰርቁ ብር እንደሚወስዱ ተረጋግጦ ሽማግሌ ከ20 በላይ ተቀምጦ እነሱ ላይ ፈርዶ እኔን ነፃ ነኪድ ብሎ አለኝ። እኔን ምንም ስላላገኙብኝ ማለት ነው፣ ምንም ነገር የለም። ከዛ በኋላ እሱ በጎን ይሄ ነገር አማሮት ቀንቅኖት ማለት ነው፣ ይሄ ልጅ እንዴት እንደዚህ በነፃ ሊሄድ ይችላል? ስለዚህ እኔ ጋር ያለውን ያንን ብር ስንት አመት ሙሉ የተጠራቀመውን ብር የሚበላበትን ዘዴ ፈጥሮ ሌባና አለኝ። ሽማግሌዎቹ ለኔ ደውዬ ራሱ ቮይሳቸው ሪከርድ አድርጌ ቁጭ አረኩታል እስካሁን ድረስ ለኔ የፈረዱትን ማለት ነው። ቅንጣት ጥፍር ቆሻሻል እንከን ስላልተገኘብኝ ነፃነት ተብዬ ወጣውበት ማለት ነው። እሱ በጎን ሄዶ እኔን አስፈራርቶ ብሩን እንዳልጠይቀው ማለት ነው፣ አንተ እንዲያርገኛል ብሎ የካደበት ሁኔታዎች አሉ። ሀቢባ ግን እባካችሁ እናንተ ወገኖቼ፣ ቤተሰቦቼ፣ ሁላችሁም ኢትዮጵያውያኖች እኔን በዚህ ጉዳይ እረዳሃለሁ ብላችሁ የምትሉ ካላችሁ አቅጣጫውን አሳዩኝ እባካችሁን ብዬ ለመጠየቅ ነው። አንተ ለምሳሌ አንተ ራሱ ሀሳብ ስጠን። አሁን ከአንድ ማፊያ ጋር ይሄ ሰውን በመግደል የሚያስፈራራ በብር ሰው ሊያስገድል የሚችል ሀብት ደቡብ አፍሪካ ውስጥ 9 ሱቅ አለው ነው ያልከው? 9 ማከፋፈያ ራሱ አለው። 9 ያለው ከ9 በላይ ሱቅ ነው ያለው ደቡብ አፍሪካ ውስጥ። ከ9 በላይ ሱቅ ያለው አንድ ሀብታም እህትክን አግብቶ ከእህትክ 6 የወለደ የቤተሰብ ጉዳይ የቤተሰብ ኬዝ፣ ይሄ በጣም ትልቅ እንትን ነው። ላይክን ያውን የቱርክ ፊልም ላይ እንደማያቸው ማፊያዎች ማለት ነው። እና የቱርክ ፊልም ላይ እንደማያቸው ማፊያዎች እንደዚህ አሉ፣ ሽጉጥ ይዘው የሚዞሩ። ሽጉጡን ላለው ብዬ ጠረጠርኩ። አሁን አንተ አወራርከን ሳይና ነግሬሻለሁ። ሌባ ልኮ የተኛውበት ቤት ላይ ሌባ አስልኩ ራሳቸው ለሰራተኞች የሚያከራዩት ቤት አለ፣ የተከራዩት ቤት ለሰራተኞች ማለት ነው። እዛ በተኛውበት ሌባ መቶኝ ማለት ነው። ወር ሁሉ ስተኛ አንድ ቀን መቶ ሐኪም ቤት ምን ሆንክ እንዴት ብሎ አልጠየቀኝም። የእህቴ ባል ሆኖ ማለት ነው። በሌባ ተመትቼ ጥይት እግሬ ላይ እንትን ሰንቅሮ ቁጭ ብሎ አጥንቴ ላይ ነው ተሰክቶ ያለው ጥይቱ ማለት ነው። የሕክምና ማስረጃ አለኝ። እዛ ደቡብ አፍሪካ ስታከብር የነበረ የሕክምና ማስረጃ አለኝ። እዚህ ገና አገሬ ገብቼ ሁላ ሲያመኝ አሁን ብርድ ሲሆን ማለት እንደዚህ ዝናብ ሲዘንብ ክረምት ሲሆን በጣም ነው የሚያመኝ። እኔ ምልክ አሁን ሚዲያ ላይ ጉዳዩን በማውጣትክ እህትክ ላይ ምንም ነገር አያደርስባትም። በኋላ እንዳትጸጸት። እህቴ ላይ ምን ሊያደርስ ይችላል? ታዲያ እኔ ምን ልሁን? እሺ ሀቢባ ምን ላድርግ? እኔም ሀቄን ሳይወጣ እህትክን ሀገር ቤት አስገባ መጀመሪያ ያለ አንተ። ከዛም በኋላ ሚዲያ ላይ መቃወጥ እንችላለን እኮ ሁላችንም ተነስተን ድምፅ እንሆናለን። ግን እኔ መጀመሪያ የጠየኩህ ነገር እህትክ እጁ ላይ እያለች ለምን አንተ ብርክ ታየክ? 13 ዓመት ላበቅ ቀልድ አይደለም። እኔ ቀልድ ነው እያልኩ አይደለም። የደረሰብህ ነገር ተበድለሃል፣ ፍትህ ያስፈልግሃል። ግን ማለት ነው እህትህ ከእጁ ትውጣ መጀመሪያ ወይ የሆነ ሰው ሞቷል አያምጣባችሁ፣ የቤተሰብ አካል የሆነ ሰው ሞቷል ብላችሁ የሆነ ሰበብ ፈጥራችሁ እህትክ አገር ቤት ወይ ለለቅሶ ልትቀብር ቤተሰብ እንደምትመጣ አስመስላችሁ እህትክ ትምጣ። እህትክን እጅግ ካስገባህ በኋላ ቀጥታ ወደ ፈለግከው ነገር መሄድ ትችላለህ። ግን እህትክ እጁ ላይ ሆና አንተ የሆነ በምታደርገው ነገር እሷን እንዳይበቀላት እሷን እንዳይጎዳት እፈራለሁ እንዳልሽው ማለት ነው። ከዚህ በፊት እንደዛ ሞክረን ነበረ ግን እንደ ሌላ ሀገር ቀላል አይደለም ደቡብ አፍሪካ። እና ደግሞ እነሱ ከኛ ጋር ሁሌ አይንና እንትን ናቸው፣ ክትትል ላይ ናቸው። ከቤተሰቦችም ጋር ይሁን የምናደርገውን እንቅስቃሴ ሁሉ ይከታተላሉ። ድብቅ ነገር የለም ምንም ነገር። እና ዝም ብለሽ እንደቀላሉ አገር ቤት ደርሼ ልምጣ ብሎ እሱም አይሰጣትም። አያምጣባችሁ አባቴ ወይ እናቴ፣ አላህ አያምጣባችሁ። ይቅርታ ይሄን ስለምን ወይ እናቴ ወይ አባቴ ሞተች ብላችሁ ከዘመድ ጋር ተመካክራችሁ እንደዛ አይነት ድራማስ ብትሰሩ ለምንድን ነው የማይሰራው? እንደው ብቲ እሷ ከመጣች እንደው ወይ ጠፍታ ካልመጣች በቀር አሁን እንደሚለው ነገር እነሱ ራሱ ተከታትለው ሁሌ የሚያዩት ነው። ከኛው ጋር ሆነው ውሸት የሚደረግ ነገር አለ። አንድ ሰፈር ከኛ ብዙም አይርቁም፣ አገር ቤት አይርቁም፣ የምንኖርበት አይርቁም። እና ይሄን ሰውዬ በምን አይነት መልኩ ለማን ቁጭ ብዬ ከሐሳብ ማን ነው ባሻቅጣው ሜንሽን አርጊልኝ ፕሮፋይሉን ባሻቅጣውን አስገቢው እያለችኝ ነው። ሳርጊ ታላላ አላየሁትም። ማን ነው? እና ከሐስከፈ ቁጭ አድርጌ የማስረዳው አንድ ሰው ባገኝ ይሄን ነገር ሊረዳኝና እስቲ በምን መንገድ ልትረዳ ትችላለህ? በዚህ መንገድ ልረዳ እችላለሁ በለኝ።
በምን መንገድ ምንድን ነው የምትፈልገው እንዲደረግልህ? አሁን ለምሳሌ ፈጣሪ መጥቶ ምን ላድርግልህ ቢልህ ምንድን ነው የምትለው? እሱ ቁጭ አድርጎ በአካል የኔን ሀቅ ጀምሮ ቀንሶ ይሄን ሀቄን እንዲሰጠኝ የሰራውበትን አመት ያውቃል። ይሄ የሚሆነው በህግ ነው። ስትከሰውና ፍርድ ቤት ስታቆመው ነው። ህግ ነው አስገድዶ እሱን እንትን ይልልህ የሚችለው ቀርቦ በቃ አይ እሱም ደግሞ ካልሆነ ደግሞ አይ እኔ ምንም ሀቅ የለኝም ቀርቦ ተናግሮ ማለት ነው። ወንድምየውም እሱም ሁለት እኮ ናቸው። ወንድሙ ራሱ አይ ሀቅ የለህም አንተ የሰራኸው የለፋኸው ያረከው ነገር ሁሉ ሀቅ የለህም አንሰጥህም ብሎ ካሉኝ አቅሜን አውቄ በቃ ይዤ ቁጭ እላለሁኝ። ቤተሰቦችን የሚያቀኝ ሰውም ካለ ረቶኝም ይሁን እኔ ልጄንም ግን ሚስቴን አስተዳድራለሁ። ቆይ አንዴ ሳሪ ዲሮማ ታውቂዋለሽ? አስገቢያልሽኝ ብዙ ጊዜ እኮ ይጽፍልኛል ይሄ ሰው። እኔ አላስገባሁትም። ለምን ማንነቱን የሚገልጽ ስምም ሆነ ፎቶም ስለሌለው ነው ያላስገባሁት። ሳራ ዲሮማ ታውቂዋለሽ? አስገቢው ስትኝ አንቺ የምታውቂው መስሎኝ ያስገባሁት። ሰላም ሀቢቢ፣ ሰላም እንዴት ነህ? ቆይ አንዴ ወንድም እንደው ወይስ ምትላርክ you are going okay come one second መጣው። ቆይ አንዴ ልሰናበታቸው እንግዶቼን። ቆይ ጠብቁኝ። አውሩ አንተ እስከዛ አውራላችሁ። አንዴ እንግዶቼን ተሰናብቼ ልምጣ። አሜሪካ ልውሰድሽ እያለች ነው። እውነት የሚወስደኝ ከሆነ መሲ አበሻን አናግሮ እንዴት እንደሚወስደኝ ንገረኝ። እዚህ ጋር ኮመንት ላይ በጻፈ አይደለም። እኔ ፕሮፋይል ፎቶ የሌለው ሰው ትክክለኛ ስም የሌለው ሰው አላምንም። ባሻ ቅጣው ገሌ ገሌ የሚል አላምንም። ይቅርታ ከዚህ በፊትም ተናግሬያለሁ። ይቅርታ አውራቸው መጣው። እንዴት ተሰናብቼ ጓደኞቼን እንግዶቼን ምን እንዲደረግልክ እንደምትፈልግ አውራ። ይሰማኛል እኔ እኔ እንዲደረግልኝ የምፈልገው ነገር ይሄን ሰውዬ አቅርበውልኝ ሀቄን እስከዛሬ የሰራውበትን ሀቄን እንዲያወጣ በመሃላችን ላይ የተፈጠረውን ነገር የክህደት ስለሆነ የካደውን ብሬን እንዲሰጠኝና በእኔ አሉባልታ ያልሆነ ያላረኩትን አድርገሃል ብሎ ስሜን እያጠፋ ብሬን ላለመስጠት የሚፈጠረውን ፈጠራ እንዲያቆምና ከሱ ጋር እኔ ሁለተኛ ምንም ነገር ግንኙነት እንዲኖረኝ አልፈልግም። አይ ይሄን ሀቅን አልሰጥህም ምንም ነገር የለህም ብሎ የሚለኝም ከሆነ ቀርቦ በኢትዮጵያ ሕዝብ ፊት ቀርቦ እንዲናገር ነው የምፈልገው። እና እኔ በሽተኛ ነኝ፣ እግሬ ውስጥ ጥይት አለ፣ ልጄን ይዤ ነው የመጣሁት፣ ሚስቴን ይዤ ነው የመጣሁት። ሌላ መርዳት የሚፈልግም ሰው ካለ ለኔ ማስተካከል የሚፈልግልኝ ሰው ካለ ቢረዳኝ ደስ የሚለኝ ሰው ነው። ሰርቼ ማስተዳደር የምችል ሰው ነኝ። በበሽተኛ እግሬ ቢሆንም እሞክራለሁ። እና ከዚህ ቤት የሆነ ቦታ ሌላ ጋር ወጣለሁ ብዬ አስቤ ነበረ። ወደ አረብ ሀገርም ሄጄ ቢሆን በሹፍርናም ይሁን በምንም ይሁን ሰርቼ እኖራለሁ ብዬ ነው በቃ እዚህ ሀገር ከሚያሰቃየኝ እኔ ሌላ ጉዳት ከሚያደርስ ብዬ ሸሸሁት። እና በዚህ መልኩ መርዳት የሚችሉ ሰዎች ካሉ ፕሊስ ነው የምለው። እና ምናልባት ከምትጠይቁኝ ነገር ካለ እናንተም ብትጠይቁኝ እኔ መልስ እሰጣለሁ። ምናልባት እናንተም እኔን ላስረዳችሁ የምትፈልጉት ነገር ካለ ብትጠይቁኝ ደስ ይለኛል። እዚህ ውስጥ ካርቱ ሀቢባ እስክትመጣም ድረስ መጠየቅ የፈለጋችሁ ወይ ልትረዱ የምትፈልጉት ነገር ካለ ለማስረዳት ዝግጁ ነኝ። ለዛ ነው። እና በጣም ተበድያለሁ፣ ወላሂ በጣም ተበድያለሁ። እንደዚህ እንደቀላሉ የማወራው ነገር አይደለም፣ እንደቀላሉ የሚወራ ነገር አይደለም። ህልሜን ነጥቆ ነው እስከ ሞት ደረጃ ያደረሰኝ ሰውዬ ነው። አሁን እዚህ ጋር ተዝናንቶ እሱ ባለሀብት ነው፣ ማንም ያቆመው የለም። አገር ቤት ይመጣል ይሄዳል፣ ምሳ እዚህ ይበላል፣ አገር ቤት ራት ሳውዝ እየበላ የሚኖር ነው ተዝናንቶ። ለኔ ግን ማት ጥሎብኝ በህይወቴ ላይ አደጋ ጥሎብኝ ተቸግሬ ሚስቴና ልጄን ይዤ ነው አይኔን ይዤ ባዶ እጄን የምቀመጥበትን ወንበርና ምተኛበትን አልጋ ሸጬ አምልጬ ወደ ኢትዮጵያ የገባሁት። ስለዚህ ይሄን ነገር እናንተ ሰምታችሁ ላስተካክል የምትችሉ ነገር ካለ ብታስተካክሉኝና ብትረዱኝ ደስ ይለኛል። እባካችሁን ባይ ነኝ። ሀቢባ መጣሽ? ቆይ ማለቴ አንተ በህግ ከሳህ
ፍትህ ማግኘት አትፈልግም። ሚዲያ ላይ ምንድነው እንዲደረግልህ የምትፈልገው? ይሄንን ነው የምፈልገው በለኝ። ማድረግ የምንችለው ነገር ከሆነ እናደርግልሃለን። እማንችለው ከሆነ ከኛ በላይ አቅም ወዳለው ሰው ወደሚችል ሰው እናሸጋግርሃለን። ስለዚህ ምንድነው የምትፈልገው ወንድሜ? እሺ እኔ የምፈልገው በህግ ብዬ እንዳልል እኔና እሱ የተዋዋልነው ነገር ምንም የለም። ህግ መቼም በማስረጃ ነው የሚሄደው አይደለም እንዴ? እኔና እሱ የተዋዋልንበት ነገር የለም። በእምነት ነው ውላችን፣ እምነት ነው። እሺ አገልግዬ ክህደት ተፈጽሞ በሽማግሌ እንዳልጠይቅ እዛ አገር ባለሁበት ታይም ላይ ባልጠየኩት ጓደኛ እሱን ባልጠየኩት ሽማግሌ የተባሉ ሰዎች ምክንያቱም ከሱ የሚያገኙት ፍርፋሪ አለ፣ ከሱ የሚያገኙት ጥቅም አለ። ለዛ እኔ እሺ በህግ አትችልም፣ ማስረጃ ስለሌለ ውል ስለሌለ በሽማግሌ አትችልም። ሽማግሌቱን በብር እየደለለ ስለሆነ እሺ ምንድን ነው የምትፈልገው? በምንድን ነው የምትችለው? እነዚህን ሰዎች አቅርበውልኝ የኔን ሀቅና እውነታውን እንዲያወጡ ነው የምፈልገው። ይሄን አላረግም ካሉኝ እነዚህ ሰዎች ከኔም ከህግም ከሁሉም ሰው በላይ ናቸው ማለት ነው። ስለዚህ እናንተ አይታችሁ ማድረግ ነገር ካለ ብታደርጉልኝና ቤተሰቦቼና ልጄን ብረዳ ባይ ነው። እኔ በግልጽ የሚናገር ሰው እረዳለሁ፣ ግን ዳርዳር ካልገባኝ በህግ አልችልም። ውል ስለሌለን የአፍ ስምምነት ስለሆነ የደረሰብኝን ክህደት በህግ ፍትህ ማግኘት አልችልም። 4 ነጥብ ተዘጋ። በሽማግሌ